የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ደም ከማሰባሰብ ጎን ለጎን ከበጎ ፈቃደኞች ከህልፈት በኋላ በሚለግሱት የአይን ብሌናቸው ለብዙዎች የአይን ብርሃናቸውን እየመለሰ ይገኛል። አዲስ አበባ ከሚሰጠው አገልግሎት ባሻገር በቅርቡ በኦሮሚያ ክልል ጅማ ዞን ቅርንጫፉን ከፍቷል። ይህ አገልግሎት ምን ይመስላል የሚለው እንዲሁም ደግሞ ለታካሚዎች እንዴት ተደራሽ እያደረገ ነው የሚለው ቆይታ አድርገናል ከህክምና ባለሙያዎችና ከታካሚዎች ጋር ማለት ነው። አብራችሁን ጥሩ ቆይታ አድርጉ። ዓለም ላይ ሶስተኛው የአይነ ስውርነት መንስኤ ነው ተብሎ ይገመታል። በኢትዮጵያ ከ20 ዓመታት በፊት በተደረገ ጥናት ሁለቱንም አይናቸው በብሌን ጠባሳና ተያያዥ ምክንያት ብርሃናቸውን ያጡ ወገኖች ከ300 ሺህ በላይ እንደሆኑ ቢመላከትም የህዝብ ቁጥር መጨመርና አጋላጭ ምክንያቶችን መሰረት በማድረግ ከግማሽ ሚሊዮን በላይ የሚሆኑ ወገኖች በዚህ ህመም ብርሃናቸውን አጥተው የሚለግስላቸው የአይን ብሌን በመጠባበቅ ንቅለ ተከላውን አግኝተው ብርሃናችን ይመለሳል በማለት በተስፋ ይኖራሉ። በሀገራችን ኢትዮጵያ የአይን ብሌን ንቅለ ተከላ ከተጀመረ ከ20 ዓመታት በላይ አስቆጥሯል። በተለያዩ የሀገሪቱ ክፍልም ንቅለ ተከላ እየተካሄደ ይገኛል። በስፋትም ከአዲስ አበባ በሁለቱም የመንግስት ሆስፒታሎችና ቁጥራቸው ከ3 እና ከ4 የማይበልጡ የግል ሆስፒታሎች ከመዲናው አዲስ አበባ ውጪም በጅማ፣ ጎንደርና ሐዋሳ ዩኒቨርሲቲ ሆስፒታሎች እንዲሁም በመቀሌ ኩያ ሆስፒታል አገልግሎቱ ተደራሽ እየሆነ ነው። የአይን ብሌን ንቅለ ተከላ ሐኪሞች ቁጥር እንደ ችግሩ መጠን ስፋት ያለመመጣጠንና የለጋሹ ቁጥር አናሳ ቢሆንም የሰዎችን ግንዛቤ ለማሻሻልና ለንቅለ ተከላ አገልግሎቱ ሰው የማፍራት ባህል እንዲዳብር ለማድረግ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ኃላፊነቱን እየተወጣ ይገኛል። በጅማ የአይን ባንክ የአይን ብሌን ንቅለ ተከላ ተደርጎላቸው ብርሃናቸው ተመልሶ ደስታችንን እናጋራችሁን ካሉን ታካሚዎች ስለነበራቸው የህክምና ሂደት ያወጉት ደግሞ ከዶክተር ጃፋር ከማል ቆይታ አድርገናል። ለግንዛቤም ይረዳችሁ ዘንድ የአይን ብሌን ንቅለ ተከላ ሙያዊ ማብራሪያ ከአይን ህክምና ስፔሻሊስትና የአይን ብሌን ሰብ ስፔሻሊስት አንደበት እናጋራችሁ። የአይን ብሌን ንቅለ ተከላ ስንል አንድ በአይን ብሌን ጠባሳ ወይም የተለያዩ ምክንያቶች አይን ያጣ ሰው የአይን ብሌኑ ጤነኛ ሆኖ በህይወት ከሌለ ሰው ላይ ትንሽ የአይን ብሌን ወስዶ የተጎዳውን የጤነኛ ሰው የአይን ብሌን በህይወቱ ካለፈ በሚወሰድ የአይን ብሌን ተተክቶ ያ በጉዳት ያላየ ሰው ተመልሶ እንዲያ የሚያስደርግ ህክምና ማለት ነው። የቀዶ ህክምና ማለት ነው። ሊቀ ካህናት አእምሮ እውነቱ ይባላሉ። ነዋሪነታቸው በጅማ ከተማ ሲሆን የአይን ብርሃናቸውን እንዴት ሊያጡ እንደቻሉ ሲያስረዱ ገጠር ውስጥ ነው የተወለድኩ። የ5 ዓመት ልጅ ያለው የጨረቃ ምች ነው የሚሉ እንጂ ዳስ ውስጥ ምናምን እንደ አልቦኝ ሳለ እናት ያዝ ላይ የጨረቃ ምች ነው የሚሉት። በሌሊት ነው አበጠ። እዚያ በኋላ ወደ ጸበል አቡነ ሐራ ጸበል ሲወስዱኝ ይሄኛው ያው እንደጠፋ ቀረ። ይሄኛው ትንሽ እያየልኝ ያ ወደዚህ ክልል ለቤተክርስቲያን አገልግሎት መጣው። እያገለገልኩ ስኖር የካቲት 6 ቀን አንድ ጓደኛ ያረፈ እና ሲያርፍ ትንሽ አለቀስኩ። በነጋው ሞባይል ላይ ስል በቃ እምቢ አለኝ። ኋላ እምቢ ሲለኝ ጓደኞቼ ካይናት አሉ ኪዳነ ምሕረት ባካችሁ ሆስፒታል የምታውቁት ሰው ካለ እርዱኝ። አንደኛ የመስሪያ ቤት ሰራተኛ ነኝ። ማንበብ መጻፍ ካልቻልኩ እኔ አደጋ ነው። የጡረታ ሰዓቴ ደግሞ አልደረሰም። ችግር ላይ ነው የምወድቀው። እርዱኝ ስል በ8 ይዘው ይመጡ ወደዚህ ወደ ሆስፒታል። ደረጃው ሙሉ ሲያወጡኝ አንድ እግሬን እየነቀሉ እየተከሉ ወደ 15 ቁጥር የሚወጣ በኋላ አሁን ምንድነው የሚፈልጉት ሲል እንዲህኛው በጣም ሞራ ጥሎብሃል አለ። አሁን ታዲያ መገፋፍ አይችልም ስል እስቲ ገፍላለሁ አሉና መጋቢት 12 ቀን ቀጠሩኝ። ጧት 4 ሰዓት ላይ ዶክተር ጃፈር መጡ። እኔም መጣው ማደንዘዣ ተወግቼ ታኘው። የአይን ሞራ ብገፍልህም ጥቅም የለውም። አሁን የአይን ንቅለ ተከላ ብቻ ነው መፍትሄው። እሱም ይመጣልና ከአዲስ አበባ ነው አሉኝ። እሺ ብዬ ወደ ቤት ገባው። በ24 አስደውለው ተጠራው። አሁን የአይን ብሌን መጥቷልና አልጋ እንዲታዘዝኩ ገባው። በ26 ዶክተር ጃፈር መጡ። ልክ 4 ሰዓት ከምናምን ተጀመርኩ። ማደንዘዣ ተወግቼ በ26 ማለት መጋቢት 26 6 ሰዓት ተኩል ላይ ጨርሰናል። አሁን ስንት ሰዓት ሆነ አሉ።
አይ 6 ሰዓት ተኩል ሆነ፣ በቃ 2 ሰዓት ተኩል በትክክል ጨረስን ማለት ነው ብለው ያው እንደታሸኩ እጀተኛው ልክ በ27 ጠዋት እንትኑን ሽጉን ሲያነሱልኝ በትክክል ያለው ራሴን ማመን አቃተኝ። ያው ለብዙ ጊዜያት አይናቸው ሁለት አይነት ችግር ነበረው። የአይን ሞራና የአይን ብሌን ጠባሳ ነበረባቸው። ያው እሳቸው ሁለት ችግር ስላላቸው ኦፕሬሽኑ ትንሽ ከበድ ይላል። ያው እንደሚታወቀው የአይን ብሌን በቀላሉ አይገኝም። እዚህ ጅማ ስለማይወሰድ ከአዲስ አበባ ነው የሚመጣው። ብዙ ጊዜ መጠበቅ ነበረባቸው የአይን ብሌን እስኪመጣላቸው። የአይን ብሌን ከመጣላቸው በኋላ ግን ሁለት አይነት ኦፕሬሽን ማለት የሞራ ቀዶ ጥገናና የአይን ብሌን ንቅለ ተከላ ተደርጎላቸው ከአይነ ስውርነት ለመዳን ችለዋል ማለት ነው። በአጋጣሚ ያላቸው የቀራቸው አንድ አይን ብቻ ነው እሳቸው። ሌላኛው አይናቸው አይም ሊመለስም አይችልም እሱ። ስለዚህ ይሄ ንቅለ ተከላ ባይደረግላቸው ኖሮ ያው አይነ ስውር ሆኖ ነው የሚቀሩትና በንቅለ ተከላውና በሞራው ኦፕሬሽን ምክንያት አሁን አይናቸው ብርሃናቸው ሙሉ ሙሉ ተመልሶላቸው ሊያዩና ወደ ስራ ሊመለሱ ይችላል ማለት ነው። ሌላኛዋ ታካሚ ራሄል ስንታየው እንደዚሁ የከተማው ነዋሪ ስትሆን በልጅነቷ ብርሃኗን በማጣቷ ልጅነቷን ልታጣጥም አለመቻሏና በተደረገላት ንቅለ ተከላም ህይወቷን በደስታ እየኖረች እንደምትገኝ ትነግረናለች። መንስኤውን በእርግጥ አላውቀውም፣ ግን የጀመረው ህፃን እያለሁ ነው። ሜቢ 6 ወር 7 ዓመቴ ላይ ነበረ። እዚቹ ነበር ክትትል ሳደርግ የነበረው። እዚህ ጅማ ሪፈራል ሆስፒታል ነበር የታከምኩ የነበረው። ግን ያው በሰዓቱ መንስኤው አልታወቀም። ቀጠሮ ምናምን ሲሰጠኝ ነበር፣ ታከም ነበር። ግን ከሆነ ጊዜ በኋላ የብሌን ችግር እንደሆነ ምናምን ታወቀና ወደ አዲስ አበባ ሪፈር ተደርጎልኝ ነበር። አዲስ አበባም ሄጄ ቀጠሮ ምናምን ተሰጥቶኝ ነበር። ግን ደግሞ እዚህ አይን ንቅለ ተከላ ሲጀመር ወደዚህ መጥቼ እዚህ ነው ፒኬፒ ተሰራልኝ ማለት ነው። አይን ማለት በጣም ከባድ ነገር ነው። ለመጫወትም ለመማርም አይን ያስፈልጋል። ግን ደግሞ በሰዓቱ በጣም አይኔን ያመኝ ነበር። ፊት ለፊት ሆኜ ነው የምማረው። ፊት ለፊት ሆኜ አይኔን ተቀምጬ ስማር ቾክ ምናምን ደግሞ የባሰ ያውንም ያሳምመኝ ነበር። ከልጆች ጋር አልጫወትም፣ ምክንያቱም አቧራ፣ ፀሐይ ምናምን ያባብሰዋል። ስለዚህ ልጅነቴን በደንብ እንትን አላልኩትም። የተሰራልኝ አመት ከ4 ወር አካባቢ ይሆናል። በጣም ብዙ ለውጦች ናቸው ያሉት። እናንተ ስለምታዩ በእርግጥ ላትረዱ ትችላላችሁ፣ ግን በጣም ወሳኝ ነገር ነው ማየት እና ክላሱ ላይ ሲቀመጥ ፎቶ ያነሳው ነበር መማረው። ሰሌዳው ምናምን እንትን አይለኝም በፊት ማለት ነው። አሁን ግን በኮንፊደንስ ነው እዛችሁ ከኋላም ሆኜ ከፊትም ሆኜ ይታየኛል። ወጣት ናምቦ ማሞ የወለጋ ከተማ ነዋሪ ሲሆን በትምህርት ምክንያት ጅማ ዩኒቨርሲቲ የቪዥዋል አርት ትምህርትን እየተከታተለ ቢገኝም ባጋጠመው የማየት ችግር ትምህርቱን መከታተል አዳጋች እንደሆነበት ተናግሮ አሁን ግን ሕክምናውን በማግኘቱ ህልሙን እያሳካ እንደሚገኝ አጋርቶናል። ይህን ኬዝ የጀመረኝ ወደ 11ኛ ክፍል ተማሪ ሆኜ ክላስ ውስጥ ነው የቸገረኝ። የማየት ተቸገርኩና ቼክአፕ ለማድረግ እጄ ነበርኩኝና ከ6 ወር በኋላ ና አሉኝና መቀጠል አልቻልኩም። እንደ ድንገት ደግሞ ወደ ጅማ ዩኒቨርሲቲ መጣው። የኔ ዲፓርትመንት ቪዥዋል አርት ነው። በጣም ማየት የሚፈልግ ስራ ነው ማለት እኛ ስራችን ላይቭ ነው። እኔ ሳሊ ነኝና በጣም ተቸገርኩ። እዚህ እንዳለ ሰምቼ በዚሁ አጋጣሚ ሊጠቀም ብዬ መጥቼ እኔ መነጽር ነው የፈለኩት ያን እና ሳይው ኬዙ ፎሎ አፕ ማድረግ ስለምፈልግ ፎሎ አፕ ማድረግ ጀመርኩና ይሄ ኬዝ ከፍ ያለ መጣ ማለት በደንብ እንትን ማለት ይፈልጋል። በመነጽር ብቻ መፍትሄ የሚሆን አይደለምና በዛ አጋጣሚ እኔ ፎሎ አፕን መከታተል ጀመርኩና የግራይን ኦፕሬሽን ይደረጋል አሉ። እኔም እሺ ብዬ ተቀበልኩ፣ ምክንያቱም በጣም ተቸግሬያለሁ ለማየት ማለት ነው። በዛ አጋጣሚ እሺ ብዬ እኔ አምና ነበር ክላስ ጨርሼ ወደ ቤት ገባውና ከአይን ባንክ ነው የምመጣ፣ ኮርኒያ ትራንስፕላንት ነው የሚደረግና አይን ባንክ ነው የምመጣ ምናምን። ያኔ ስመጣ እንደውላለን አሉ። እሺ ብዬ ገባው። በዛው ስልክ ተደወለኝ። ሲሰማ መጥቷልና ስላሉኝ መጣው። ከዛ ኮርኒያ ትራንስፕላንት ተደረገ። ያው አሁን አሪፍ እይታ። የቀሩት ሁለቱ ወጣቶች ናቸው። እነሱ ኬራቶኮነስ የሚባል የአይን በሽታ የአይን ብሌን የሚሳሳበትና
የአይን ብሌን ቅርጹ ተቀይሮ በጣም ሳስቶ እይታ የሚከለክልበት ወደ አይነ ስውርነት የሚዳርግ በሽታ ነው ያለባቸው እና ብዙ ስራ በሚሰሩበት እድሜ ብዙ ከነሱ በትምህርትም በስራም ገና በሚጀምሩበት ጊዜ ነው ይሄ ለዚህ ለአይነ ስውርነት የተዳረጉት እና ይሄ የአይን ብሌን ንቅለ ተከላ ያስፈልጋቸው ነበርና የአይን ብሌን ንቅለ ተከላው ተሰርቶላቸው ሁለቱም ወደ ስራ ተመልሰዋል ማለት ነውና ይሄ ያው ጥሩ ውጤት የመጣበት ነው። እነሱም ሁለቱም አይን ነው ማየው፣ ግን ከነሱ ለየት የሚለው ምንድነው? ሁለቱም አይን ኦፕሬሽን ቀዶ ጥገና ከተሰራለት የአይን ብሌን ንቅለ ተከላ ከተሰራለት ተመልሶ የማየት ተስፋ አለው። ለጊዜው አንዳንድ አይን ነው የተሰራላቸው፣ ምክንያቱም የአይን ብሌን እጥረት ስላለ ሁለተኛው የሚሰራው ሌላ የአይን ብሌን ሲገኝ ስለሆነ ለጊዜው ለቅድሚያ አንዳንድ ተሰርቶላቸው ሁለተኛውን ደግሞ እንግዲህ ለአይን ብሌን በበቂ ሁኔታ ሲገኝ እሱም ተጨምሮ ተሰርቶላቸው ጥሩ እይታ እንደሚኖራቸው ተስፋ አለኝ። የሰው ልጆች በመልካምነት ለሰው ልጆች በበጎነት ከሚያደርጓቸው ነገሮች አንዱ የአይን ብሌን ልገሳ ነው የሚሉት ዶክተር ጃፋር እነዚህ ታካሚዎች ብርሃናቸው ተመልሶ ማየት እንደመቻል ትልቅ ደስታ የለም ይላሉ። በመሆኑ መንግስትና ህብረተሰቡ በአይን ብሌን ጠባሳና ተያያዥ ችግሮች የሚመጣን አይነ ስውርነት ለመከላከል ልገሳና ድጋፍን ማድረግ ተገቢ እንደሆነ ጠቁመዋል። ያው የሚሰማኝ ስሜት በእውነት በቃላት የሚገለጽ አይደለም። ትልቅ የህሊና እርካታ ይሰማኛል። ምክንያቱም ብዙ ርቀት ሳይሄዱ ባሉበት አካባቢ እኔም ጋር መጥተው ይህን የመሰለ ኦፕሬሽን ተሰርቶላቸው በህይወት የሌሉ ሰዎች ከህልፈት በኋላ የአይን ብሌኔን ለግሳለሁ በሚል ታላቅ ችሮታ የአይን ብሌን አግኝተው ይሄ የአይን ብሌን ተተክቶላቸው ካለማየት ወደ ማየት ሲቀየሩ ከጨለማ ወደ ብርሃን ሲቀየሩ ህይወታቸው ሲለወጥ በፊት ያቃታቸውን ነው መስራት ሲችሉና እነሱም ሲደሰቱ እኔም ከነሱ የበለጠ ደስታ ነው የሚሰማኝ። ስራው በጣም መጠናከር ስላለበት የመንግስት አካላት ይህንን ኢንፍራስትራክቸሩን ማጠናከር፣ ስልጠናውን መጨመር አለባቸው፣ የሰው ኃይል መጨመር አለባቸው። እናም ሞቢላይዜሽን ቅስቀሳ መደረግ አለበት፣ በተለያየ አይነት የሚዲያዎች ቅስቀሳ አለበት እና ይህን አስተዋጽኦ ማድረግ አለበት። እንግዲህ ከመንግስት ውጭ ያሉት ደግሞ መንግስታዊ ያልሆኑ ድርጅቶች ብዙ አስተዋጽኦ ማድረግ ይችላሉ። እንደው የአይን ብሌን ንቅለ ተከላ ተደርጎ ሰው ሊድን እንደሚችል ግንዛቤ በሰፊው መኖር አለበት። ለዛ ደግሞ የአይን ብሌን ያስፈልጋልና የአይን ብሌን መለገስ አለበት ሰው በሰፊው። ይሄ ነገር መለመድ አለበት ማለት ነው። አንድ ሰው ከህልፈት በኋላ ገላው ከተወሰነ ጊዜ በኋላ መፍረስ ይጀምራልና ያንን ነገር ከህይወት በኋላ የአይን ብሌኑን ቢለገስ ግን ያን የአይን ብሌን ጥቅም ላይ የማይውለውን የአይን ብሌን ሌላ ሰው አስተላልፎ ሲሰጥ ለሰው ትልቅ ብርሃን ይሆናል። ከጨለማ ወደ ብርሃን የሚሄድበት ይሆናል። ህይወቱንም ጭምር የሚለውጥበት ይሆናልና ስለዚህ ሰው ህብረተሰቡ ለአይን ብሌን ንቅለ ተከላ ጥሩ ግንዛቤ ሊኖረው ይገባል። በህይወት ሲያልፍ ደግሞ ቃል ሊገባ ይገባል። የቤተሰብ አባል የቤተ ዘመድ ሁሉ በህይወት ሲያልፍ ይህ ነገር በጎ ስራ ትልቁ በጎ ተግባር ምንድነው? የሰው የራስን አካል አሳልፎ ለሌላ ሰው ሰጥቶ ያ ሌላ ሰው ግን ያንን ነገር ተጠቅሞበት እንደው ህይወትን እንዲኖረው ዓለምን እያየ እንዲኖር ጥሩ ስራ እንዲሰራ አስተዋጽኦ ማድረግ ትልቅ ሰው ልጅ ከሚያደርጋቸው አስተዋጽኦች አንዱ ስለሆነ ህብረተሰቡ ይህን ግንዛቤ ፈጥሮ የአይን ብሌን ለግሶ ይሄ ነገር ህክምና እንዲስፋፋ ማድረግ የሰው ልጅ ህይወቱ እንዲቀየር ማድረግ አስተዋጽኦ ሊያደርግ ይገባል ላይኛል። በመጨረሻም የጅማ የአይን ባንክ እንዲቋቋም አስተዋጽኦ ላደረጉ አካላት ዶክተር ጃፋር ምስጋና አቅርበዋል። እኛም ከወዲሁ ተሰናበትን። በህይወት ያለን እኛ የአይን ብሌናችንን ቃል በመግባት ለሌሎች የብርሃን ምክንያት እንሆን መልእክታችን ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ኮሚኒኬሽን ክፍል ህዳር 2018 ዓ.ም። ከተቋማት የኢትዮጵያ የአይን ባንክን ትልቅ ምስጋና ይገባዋል። ከ20 ዓመት በላይ ይህንን ህዝብን አገልግሏል እና እዛ ውስጥ ያሉ ስታፎች በተጨማሪም የጅማ የአይን ባንክ እንዲቋቋም የረዱ ብዙ አካላት አሉ። የኢትዮጵያ ደምና ህብረ ህዋስ ባንክ ነው። ሁለተኛው ደግሞ የኦሮሚያ ጤና ቢሮ ብዙ አስተዋጽኦ አድርገዋልና እነሱም ማመስገን እፈልጋለሁ። በሶስተኛ ደረጃ የእኛኑ ዩኒቨርሲቲ ሆስፒታሉን የጅማ ዩኒቨርሲቲ የማኔጅመንት አካላትን ትልቅ
ምስጋና ማቅረብ እፈልጋለሁ። ተጠርቶ ስለማያልቅ ነው እንጂ ብዙ ምስጋና የሚገባቸው ሰዎች አሉ። እንግዲህ ተመልካቾቻችን ከአዲስ አበባ ተነስተን በኦሮሚያ ክልል ጅማ ዞን የጅማ አይን ባንክ በሚመለከት አገልግሎት አሰጣጡ ከሕክምና ባለሙያዎች ከታካሚዎች እንዲሁም ከሚመለከታቸው አካላት ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። መልካም ጊዜ ይሁንላችሁ።